በቦስተን በሚገኘው የማሳቹሴት ጠቅላላ ሆስፒታል ውስጥ በመጀመሪያ እርዳታ ሐኪም የሆነችው አኔ ቶርንዳይክ አንድ እብድ የሚመስል ሐሳብ አመጣች። ይህች ሰው በሰዎች ላይ ምንም አይነት ተነሳሽና ፍላጎት የሚጨምር ስራ ሳትሰራ የሆስፒታሉን ሰራተኞችና ወደ ሆስፒታሉ የሚመጡ በሺዎች የሚቆጠሩ ሰዎችን የአመጋገብ ልማድ አሻሽላለሁ ብላ ተነሳች። በእርግጥ ሰዎቹን ከነጭራሹም ስለ ሐሳቡ አላናገረቻቸውም። ቶርንዳይክና ጓዶቿ የሆስፒታሉን ካፍቴሪያ የመምረጥ አወቃቀር ለመቀየር የሚያስችል የ6 ወራት ጥናት አደረገች። ለውጡን የጀመሩት መጠጦች በክፍሉ ውስጥ የተቀመጡበትን ቦታ በመቀየር ነበር። በፊት ፍሪጁ የሚገኘው በሶዳ ብቻ በተሞላ ካፍቴሪያ ውስጥ ከካሽ ሬጂስተር ማሽኑ ጎን ነበር። አጥኚዎቹ ውሃን እንደ አንድ አማራጭ አድርገው ከእያንዳንዱ ጎን አስቀመጡ። በተጨማሪም በክፍሉ ውስጥ ባሉ የምግብ ማንሻ ጠረጴዛዎች ጎን የታሸጉ ውሃዎችን ደርድረው አስቀመጡ። አሁንም ሶዳ በፍሪጁ ውስጥ ስላለ አንደኛው መጠጥ ቢሆንም በሁሉም የመጠጥ መውሰጃ ቦታዎች ግን ውሃ በአማራጭነት ተቀምጧል። በቀጣይ በመጡት 3 ወራት ውስጥ በካፍቴሪያው ውስጥ የነበረው የሶዳ ሽያጭ በ11.4 አሽቆለቆለ። በተቃራኒው የታሸጉ ውሃዎች ሽያጭ ግን በ25.8 አሻቀበ። አጥኚዎቹ ተመሳሳይ ስራዎችን በምግቦች ላይ ሰሩ። ውጤቱም በተመሳሳይ የተፈለገውን አይነት ነበር። እንግዲህ እዚያ ካፍቴሪያ ውስጥ ለሚመገቡ ተጠቃሚዎች ማንም ቃል አልተናገራቸውም። ሰዎች ብዙውን ጊዜ ምርቶችን የሚመርጡት በምርቶቹ ላይ ተመስርተው ሳይሆን ምርቶቹ የሚገኙበትን ቦታዎች ተጠቅመው ነው። ወደ ኪችን ስገባ ኩኪስ የያዘ ሳህን ካገኘው ዘገን አድርጌ መብላት አይቀርም። አስቀድሜ ለመብላት ያላሰብኩትና ያላረበኝ ቢሆንም በሳሎን ጠረጴዛ ላይ ሙዝና አፕል ከተቀመጠልኝ አለፍ ስል አንድ ፍሬ አለማንሳት አልችልም። ልማዶችህ የሚቀየሩት እንደምትኖርበት ክፍልና በአቅራቢያህ እንዳሉ ምልክቶች ነው። አካባቢ ኢንቫይሮንመንት የሰዎችን ባህሪ የሚቀይር ስውር እጅ ነው። የሚኖሩን ልዩ ስብዕናዎች እንዳሉ ሆነው ባለንበት አካባቢ ምክንያት የምናዳብራቸው ባህሪያትም ብዙ ናቸው። በቤተ ክርስቲያን ውስጥ ሰዎች በሹክሹክታ ማውራት ያዘወትራሉ። በጨለማ ውስጥ የሚሄድ ሰው የሚሄደው ነቃና ቀልጠፍ ብሎ ነው። በዚህ መንገድ አዘውትረን የምናያቸው የተለመዱ ለውጦች በአመዛኙ ውጫዊ እንጂ ውስጣዊ አይደሉም። ሁሉም ልማዶች አውድ ኮንቴክስት ላይ የሚንተራሱ ናቸው። የስነ ልቦና ባለሙያ ከርት ሌዊን በ1936 ትልቅ አረፍተ ነገር መፍጠር የሚችል አንድ ቀመር ጽፎ ነበር። በዚህ ቀመር መሰረት ባህሪ ሰው በአካባቢው ውስጥ ሲሆን የሚፈጠር ነገር ነው ይላል። Behavior is a function of the person in their environment ይላል። ብዙ ሳይቆይ ይቺ የሌዊ ቀመር በቢዝነሱ ዓለም ውስጥ መፈተን ጀመረች። በ1957 የምጣኔ ሀብት ባለሙያ ሃውኪንስ ስተርን ሰጀሽን ኢምፕለስ ባይንግ ያለውን ጽንሰ ሐሳብ ይዞ ብቅ አለ። ሐሳቡ ገዢው አንድን ምርት ለመጀመሪያ ጊዜ ሲያየው የምርቱ አስፈላጊነትም አብሮ ይታየዋል የሚል ነው። በሌላ አገላለጽ ደንበኞች ምርቶችን በድንገት የሚገዙት ምርቶቹ ስለሚያስፈልጓቸው ብቻ ሳይሆን ምርቶቹ ለነሱ በቀረቡበት አቀራረብ ተስበው ነው። እንዲታዩ ሆነው የተደረደሩ ምርቶች መሬት ላይ ደበቅ ብለው ከተቀመጡ ምርቶች የበለጠ ይሸጣሉ። በዚህ የተነሳ በሱቆች መደርደሪያዎች ላይ በሚታይ መልኩ ተደርድረው የምታገኟቸው ውድ የሆኑ ብራንድ ነገሮችን ነው። ምክንያቱም እንደዚህ ያሉ ምርቶች የሚገኙበት እና የሚያስገኙት ትርፍ ከፍ ያለ ስለሆነ
ሻጮች እንደገዙላቸው ያደርጋሉ። በመደመሪያ ላይ ካሉት ምርቶች መካከል በቀላሉ በደንብ መታየት የሚችለው ምርት ከሌሎች ምርቶች በተሻለ መጠየቅ ወይም ለመግዛት መሞከርህ አይቀርም። እኛ ግን በባህሪያችን ነገሮችን እየተቆጣጠርን እንደሆነ ማሰብን እንመርጣለን። ሶዳ ትተን ውሃ ከጠጣን ስለፈለግን እንደሆነ እናምናለን። እውነታው ግን ወዲህ ነው። በየቀኑ የምናደርጋቸው አብዛኛዎቹ ነገሮች በእኛ የምክንያታዊነት ፍላጎትና ምርጫ ከሚሆኑት በላይ በአካባቢያችን ውስጥ በተሰጠን በግልጽ የመምረጥ ዕድል ምክንያት የምናደርጋቸው ናቸው። እያንዳንዱ ሕይወት ያለው ፍጡር ዓለምን የሚረዳበትና የሚያጣጥምበት የራሱ ተፈጥሮ አለው። አእዋፍ ከርቀት የማየት አስደናቂ ችሎታ አላቸው። እባብ አየሩን በመቅመስ አካባቢውን ማስጠት ይችላል። አሳ ነባሪ በአካባቢው ባለ አሳ ምክንያት የተፈጠረ በጣም ትንሽ የውሃ ንዝረት መለየት የሚያስችል ተፈጥሮ አለው። ባክቴሪያዎችም እንኳ ኬሚካሎችን የሚለዩበት እንዲሁ ያለ ተፈጥሮ ተሰጥቷቸዋል። ወደ ሰው ልጅ ስንመጣ ደግሞ ይህንን ነገር የምናደርገው በስሜት ሕዋሶቻችን አማካኝነት ነው። ይህ ማለት ማሽተት፣ በመዳሰስ፣ በመቅመስ፣ በመስማትና በማየት ዓለምን እንረዳለን። ከባቢን ስቲሙሊ የምንረዳበት ሌላ መንገድ አለን። እነዚህ መንገዶች አንዳንዶቹ በንቁነት የምናደርጋቸው ኮንሺየስ ሲሆኑ፣ አንዳንዶቹ ደግሞ ያለ ንቁነት የምናደርጋቸው አንኮንሺየስ ናቸው። ለምሳሌ የሙቀት መጠን ሲጨምር ወይም የሚሰማህ የበሽታ ህመም ሲቀንስልህ ትረዳዋለህ። በኩራታማ መንገድ ላይ ስትሄድ አንሸራቶ ሚዛንህ ስታጣም ያስታውቅሃል። በተመሳሳይ ሁኔታ በሰውነትህ ውስጥ ያሉ ተቀባዮች ውስጣችንን ከባቢያዊ ሁኔታ በስፋት የሚረዱበት ተፈጥሮ አላቸው። በደም ውስጥ ያለውን የጨው ብዛት ወይም ሲጠማህ የሚሰማህን የመጠጣት ፍላጎት ያነባሉ። ከሁሉም የበለጠው የማንቂያ መሳሪያችን ግን እይታ ቪዥን ነው። የሰው ልጅ ሰውነት 11 ቢሊዮን የሚሆኑ አነፍናፊ ተቀባዮች ሴንሰር ሪሴፕተር አሉት። ከነዚህ ውስጥ ወደ 10 ሚሊዮን ገደማ የሚጠጉ እይታ ላይ የሚሰሩ ናቸው። አንዳንድ የዘርፍ አጥኞች እንደሚሉት ወደ 50% ገደማ የሚሆነው የአእምሮ አቅም የሚውለው ለእይታ ሳይት ተግባር ነው። ከሌሎች አካባቢያችን ከምንረዳቸው ማንበቢያዎቻችን የበለጠ በእይታ ላይ የምንመረኮዝ በመሆናችን ምክንያት የሚታዩ ምልክቶች በከፍተኛ ሁኔታ ባህሪያችንን የሚያሳንሱ መሆናቸው የሚደነቅ አይሆንም። በዚህም የተነሳ በምታየው ነገር ውስጥ የምትፈጠር ትንሽዬ ልዩነት በምናደርገው ላይ ለውጥ እንድታደርግ ታደርግሃለች። አመስጋኝ እንድንሆን የሚያደርገን አንድ ጥሩ ዜና ነው። ይህ የግድ አካባቢ ሰለባ መሆንህ የግዴታ አለመሆኑ ነው። ይልቁንም አንተም የአካባቢህ አናጢና ሰሪ መሆን ትችላለህ።